ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ በዛሬ ቪዲዮ ደግሞ ስለ ሳመሪው እንዴት እናስገባለን ወይም ከባለፈው ቪዲዮ ይቀጥላል ማለት ነው። እንግዲህ ሴክተር ቤዝድ ስንሞላ እስካሁን የከፈልናቸው ክፍያዎች አሉ፣ ዩዞሊንግ ክፍያዎች አሉ። እሱን እንዴት እናቀናንሳለን ወይም እንዴት እንሞላለን የሚለውን ነገር እናያለን ማለት ነው። እንግዲህ ግብር ከፋዩ በየሴክተሩ ከሞላ በኋላ የሴክተሩን አጠቃላይ እስካሁን የከፈላቸውን የዊዞልዲንግ ክፍያዎች እና አድቫንስ እስካሁን የከፈላቸው ክፍያዎችን ማቀናነስ ስላለበት እነሱ እንዴት ያስገባል የሚለውን ነገር እናያለን ማለት ነው። ያ ማለት ኳርተር 1 እና ኳርተር 2 የከፈላቸውን ክፍያዎች እና አሁን ደግሞ ያው ኳርተር 3 ነሐሴ ላይ የሚከፈለውን ክፍያ ጨምሮ ግብር ከፋዩ በማሳወቂያ ወቅት ላይ እንዴት እነሱን ይሞላል የሚለውን ነገር እናያለን ማለት ነው። ስለዚህ አሁን በመጀመሪያ ላይ ሴክተሩን ባለፈው ቪዲዮአችን ሴክተሩን ይሞላል፣ የንግድ ፍቃድ ቁጥሩን ያስገባል፣ የዘርፉን ያስገባል፣ 5 ዲጂት ያለውን ኢንተር ሲል የቢዝነስ አክቲቪቲን ይሰጠዋል ማለት ነው። ከዛ እዚች ጋር አጠቃላይ ገቢው ነው። እዚህ ጋር ሪቨኑ ዲቴይልስ ለምሳሌ አድ ይላል። ለምሳሌ እንደተሰማራበት ንግድ ስራ መስክ ነው የሚወሰነው። ለምሳሌ ይሄኛው ኮሚሽን ላይ የተሰማራ ነው። ኮሚሽን ላይ የተሰማራ ከሆነ አጠቃላይ ኮሚሽን ላይ ያገኘውን ገቢ ይሞላል። ለ2.5 ደግሞ ቤዝ የሆኑትን ይሞላል ማለት ነው። እንግዲህ ይሄኛው ለግብር ከፋይ ቀለል እንዲል ተሞልቶ የሚተርኳል ማለት ነው። በአማርኛ ተመሳሳይ እንደዚህ ቀይራችሁ መጠቀም ትችላላችሁ ማለት ነው። ይሄ አማርኛ ማለት እዚህ ጋር ጨምር መጠቀም ነው። ከዛ እዚህ ጋር በግብር ዓመቱ የተከናወነ የዕቃ ሽያጭ ወይም አገልግሎት የተገኘ ኮሚሽን የማይከፈልበት ጠቅላላ ገቢ ነው ማለት። ግብር ከፋዩ ሜቢ ሁለት ነገር ሊሰራ ይችላል። አንደኛ ኮሚሽን ሊሰራ ይችላል፣ ሁለተኛ ደግሞ ከኮሚሽን ውጭ ያሉ ስራዎችን ሊሰራ ይችላል ማለት ነው። ስለዚህ ለምሳሌ ሆቴልና ኮሚሽን ላይ የሚሰራ ከሆነ የሆቴሉን አጠቃላይ ሽያጭ ያስገባል ማለት ነው። አጠቃላይ የሆቴሉን ሽያጭ እዚህ ያስገባል። ኮሚሽን የሚሰራ ከሆነ ደግሞ ከኮሚሽን ያገኘውን ጠቅላላ ገቢ እዚህ ጋር ያስገባል። ጠቅላላ ገቢ ሲሆን ይሄ ለኮሚሽኑ ጠቅላላ ኮሚሽኑ ገቢ ነው። ለሚኒመም ታክሱ ደግሞ ቤዝ የሚሆኑት እንደዚህ ላይ ነበር 15 እና 20 ወይም በህግ በተወያዮች መካከል የሚደረገው የኮሚሽን ስራ እና በመንግስት ስምምነት ጋር ተዋውላችሁ የምታደርጉት የኮሚሽን ስራ ሁለቱን ለይተን እናስገባለን ማለት ነው። ይሄ ለዚህ ሊሆን ይችላል 5400 ብር፣ 5000 ብር ሂሳብ እናስገባላችሁ። ይሄ ካደረግን በኋላ አጠቃላይ ገቢ የሚባለው እንግዲህ እነዚህ ሁሎችም ሲደመሩ አጠቃላይ ገቢ እንለዋለን ማለት ነው። ነገር ግን 2.5 ወይም ሚኒመም ታክሱ ቤዝ የሚያደርገው የትኛው ነው ማለት ነው? እንደ የጀነራሉ ሲደመር የኮሚሽን በህግ ተወያዮች መካከልና በመንግስት የሚደረጉትን ነው ማለት ነው። ያ ማለት 5400 ሲደመር 5000 ሲደመር 980 ሺህ ነው። ስለዚህ 2.5 ቤዝ የሚሆነው 2.5 ቤዝ የሚሆነው ከ58 ሺህ ላይ አይደለም ማለት ነው። ያ ማለት ከነዚህ 1 2 ሲደመር 3 ይሆናል ማለት ነው። ስለዚህ ችኛዋን እንደዚህ እናደርጋለን። ይህን ካደረግን በኋላ እንግዲህ ይሄ ምን ሊኖረው ይችላል? ወጪ ኖሯል። ችኛዋን ወጪ እናስገባለን። ወጪ ለምሳሌ የኪራይ ወጪ ሊኖረው ይችላል፣ የወለድ ወጪ ሊኖረው ይችላል። አንዱን ሳፍ እናስገባለን። ለምሳሌ የወለድ ወጪ ካለው የወለድ ወጪ፣ የኪራይ ወጪ ካለው የኪራይ ወጪ እነዚህ እናስገባለን ማለት ነው። ይህን ከጨረስን በኋላ አጠቃላይ ወጪዎችንም እዚህ ጋር ደብሮ ያሳየናል ማለት ነው። ስንጨርስ ምን ማድረግ ነው? ሴቭ ማድረግ ነው። ስለዚህ አሁን የሚከፈለው ክፍያ እዚህ ጋር ያሳየናል። ለምሳሌ 2.5 ቤዝ የሚያደርገው ቅድም እንዳልኳችሁ ላይ ነበር 60 ነው። ላይ ነበር 60 ደግሞ ማለት ለአማራጭ አነስተኛ ቤዝ የሚሆነው 5 ሲደመር 15 ሲደመር 20 ሲደመር 40 ነው ማለት ነው። ቅድም ያልነው ማውጣት ማለት ነው። ይህ ካደረግን በኋላ ዝርዝሩን አስቀምጥ ወይም ሴቭ አድርግ እንለዋለን። እዚህ ጋር ሴቭ እናደርጋለን ማለት ነው። ስለዚህ አንደኛውን ዘርፍ ሞላችሁ ማለት ነው። ሌላኛው ዘርፍ ካላችሁ በተመሳሳይ ምን ማድረግ ነው? አድ እያደረጋችሁ መቀጠል ትችላላችሁ ማለት ነው። ስለዚህ የዊዞልዲንግ ክፍያዎችና አድቫንስ የተከፈሉ ክፍያዎች እንዴት እናስገባለን የሚለው ላይ ስንሄድ ወዴት መሄድ ነው? ሳመሪ ታክስ ሪተርን የምትለው ላይ መሄድ ነው። ሳመሪ ታክስ ሪተርን ላይ የምትለው ላይ ስንሄድ እዚህ ጋር ንዑስ ነገር አለ። የመጀመሪያው ኤዲቴብል የሚሆኑ ማለት ማኑዋሊ የምናስገባቸው ላይ ነበር 250 255 እና 260 ኤዲቴብል ወይም ማኑዋሊ ኢንተር የምናደርጋቸው መሆኑን ያመለክታል ማለት ነው። እሱ እዚህ ጋር እንደምታዩት እዚህ ጋር እኛ ቮይድ ስታደርጉ ማኑዋሊ የምናስገባቸው እስካሁን የከፈልናቸው ክፍያዎችን እዚህ ጋር ለምሳሌ ኳርተር የተከፈሉ ክፍያዎች አድቫንስ የተከፈሉ ክፍያዎችን እዚህ ጋር ነው ማኑዋሊ የምትሞሉ ማለት ነው። ስለዚህ ለምሳሌ
250 ሺህ ብር ሊኖራችሁ ይችላል። ወይም 100 ሺህ ብር 150 ሺህ ብር ሊኖራችሁ ይችላል። እስካሁን ኳርተር 1 እና 2 የከፈላችሁት ማለት ነው። ዊዝሆልዲንግ የሀገር ውስጥ እና የሀገር ውጭ ይኖራችኋል። ማለት አድቫንስ የከፈላችሁት ለምሳሌ 2500 ብር ሊኖራችሁ ይችላል። 25 ሺህ ብር ዜን እሱ ከተቀናነሰ በኋላ ነው ማለት ነው ክፍያ የምትከፍሉ። ዜን ፕሮሲድ ቱ አኔክስ ትላላችሁ። ከዚህ በኋላ የምትከፈለው ክፍያ አውቶማቲካሊ እዚህ ጋር ብቻ ያደርግላችኋል ማለት ነው። 200 ላይ 275 ላይ 4500 ብር ፕሮሲድ ነው። ዜን እዚህ ጋር ፕሮሲድ ካደረጋችሁ በኋላ የተለመደው ነው የአሴት እና የባላንስ ሺት ፎርም ትሞላላችሁ። ማለት አሴት ፕላስ ካፒታል የሚለው ማለት ነው። እሱን ከሞላችሁ በኋላ ወዴት ያስኬዳችኋል ማለት ነው? ወደ የሚቀጥለው ኔክስት ስቴፕ ያስኬዳችኋል ማለት ነው። የሚቀጥለው ኔክስት ስቴፕ ላይ ያስኬዳችኋል ማለት ነው። ስለዚህ ኔክስት ማለት ነው። ስለዚህ ምን ተቀምጧል? ይሄኛው ምን ተቀምጦበታል? ሊያቢሊቲ እና ካፒታል መሆን ያለበት ያው ባላንስ ስለተደረገ ነው። አሴት ካስገባ ሊያቢሊቲ እና ካፒታል መግባት ስላለበት እሱን አስገባልኝ ነው። ስለዚህ እኔ ለቴስት ፐርፖዝ ነው የምጠቀመው። የቴስት ኢንቫይሮንመንታችን ስለሆነ ይሄን አስገባውለት። ይህን ከገባ በኋላ የሰራተኛዎች ወይም ኢምፕሎይመንት ኤክስፐንስ በሪጅን የሚሞላው ነው። ያው ከዚህ ቀደም የነበረው ማለት ነው። አድ እናደርጋለን። የሚሰራበትን ሪጅን እንሞላለን። ዜን የሰራተኞቻችን ወጪ ማለት ነው። ዜን ይሄን ካረግን በኋላ ምንድን ነው የምናደርገው? ሴቭ እናደርጋለን። ኔክስት ስቴፕ እንሄዳለን ማለት ነው። ይህን ካረግን በኋላ አዲስ እንግዲህ የተጨመረ ነገር ምን አለ? ቢሮ ላይ ኦፊስ ላይ ለቼኪንግ ስትመጡ አምጡ የምትባልበት ማኑዋሊ ግብር ከፋይ እንዳይመጣ አንድ ነገር እዚህ ጋር ተሰርቷል። ያ ማለት ሳፖርቲንግ ዶክመንቶችን እንድታረጉ ተደርጓል ማለት ነው። አድ ሳፖርቲንግ ዶክመንት እንለዋለን። ያ ማለት ፋይናንሻል ስቴትመንት ብታመጡ ትገደሉ ነበር እስካሁን፣ ያ ማለት ግብር ከፋዮች ማለት ነው። አሁን ግን ሳትመጡ ለገቢዎች ሚኒስቴር ወይም ላችሁበት ገቢዎች እንደርስ ይደረጋል ማለት ነው። ዜን እዚህ ጋር ፋይናንሻል ስቴትመንታችሁን ስካን ካደረጋችሁ በኋላ በፒዲኤፍ እዚህ ጋር ምን ማለት ትችላላችሁ ማለት ነው። እዚች ጋር መጫን ትችላላችሁ ማለት ነው። ይህን ካደረጋችሁ በኋላ የኤክስተርናል ኦዲታችሁ ካለ ኤክስተርናል ኦዲተራችሁን ቲን ነምበር ማስገባት ትችላላችሁ። ዜን ከጨረሳችሁ በኋላ አታች ማለት ነው። ዜን የመጨረሻው ምንድነው? ኮንፊርም ማለት ነው። ከዚህ ቀደም የነበረው ማለት ነው። ሶ የግብር ከፋይ የሚከፍለው ክፍያ አሁን ላይ ስንት ነው ማለት ነው? 4520 ነው ማለት ነው። ያው ከዚህ በኋላ ያለው እንደ ኖርማል ፕሮሰሱ እንደዚህ ከዚህ ቀደሙ ይቀጥላል ማለት ነው። አመሰግናለሁ።